ታሪኩን አላህ ቁርአን ላይ እንዲጀመረው ወየስአሉነከ ዐን ዚል ቀርነይን አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል መልሱን ይኸውልህ ንገራቸው ሰአትሉ ዐለይኩም ሚንሁ ዚክራ ذو القرنين مدرن 500 ዓመት ላይ ተጓዘ 500 ዓመት كما يقول ابن عباس رضي الله عنهما ስለ ذو القرنين ይጠይቁሃል ከሱ ትንሽ ነግራችኋለሁ በላቸው منه ذكرى قبس منه ቆንጠር አርገን ትንሽ ነግራችኋለሁ በላቸው ذو القرنين ለምን ተሰየመ يقول تعالى الله قال ويسألونك عن ذي القرنين سل ذو القرنين يطيقوها بلهم بلاچو كسو كتاريكو تنشن استوساچوحلو بلاچو ذو القرنين ይህን ስም ትሰሙታላችሁ ምን ማለት ذو صاحب እንደ ማለት ነው የሁለቱ ቀንዶች ባለቤት ምን ማለት ነው ቀርን የሚለው ቃል በአረብኛ ብዙ ትርጉም አለ ክፍለ ዘመን ማለትም ይሆናል እንስሶች ላይ የምናየው ቀንድም ማለትም ይሆናል የአንድ ነገር ሁለት ጫፉ ቀርን ይባላል ጫፍና ጫፍ እንደማለት ነው የሁለቱ ጫፎች ቀንዶች አርዞች ባለቤት ምን ማለት ነው ትርጉሙ ለምን ይሄ መሪ በዚህ ስያሜ ተሰየመ አንደኛው የሚለብሰው ዘውድ ላይ ሁለት ቀንድ የሚመስል ነገር አለው አሉ ሙፈሲሮች ሁለተኛው አይ አይደለም ሁለት ክፍለ ዘመናትን ስለኖረ ስለመራ ያንን ለመጥቀስ ነው ሶስተኞቹ ምስራቁንም ምዕራቡንም ዳርቻ ላይ ስለደረሰ ሁለቱን ያዳረሰ የሁለቱም ባለቤት እንደማለት ነው ስለሱ ትንሽ ነግራችኋለሁ በላችሁ የ500 ዓመቱን ጉዞ አላህ ሶስት ነጥቦችን ብቻ በመጥቀስ ዳሰሳቸው የመጀመሪያው ያደረገው ጉዞ ወደ ምዕራብ ነበር ፀሐይ መግቢያ الله الذي هيال ንጉስ ኢና መከና ለሁ ፊል አርድ ምድር ላይ አስመቸነው አለ አደላደንለት ሁሉ ነገር ሰጠ وآتيناه من كل شيء سببا የሁሉንም ነገር ምክንያት ሰጠነዋል ዕውቀት ተሰጥቶታል ብረት ተሰጥቶታል ሰራዊት ተሰጥቶታል የምህንድስና ዕውቀቱ የተለየ ነው የሊደርሺፕ ጥበቡ ላይ የደረሰ ነው አማካሪዎች አሉት የቋንቋ አስተርጓሚዎች አሉት የሁሉንም ነገር መንገድ ምክንያት ሁሉን ነገር ሰጠነዋል ታዳ ይሄን ምክንያት ተጠቅሞ እጁ ላይ ያለው የተሰጠው ስጦታ ተጠቅሞ ወደ ፀሐይ መግቢያ ተንቀሳቀሰ ወደ ፀሐይ መግቢያ እዛም እንደደረሰ ፀሐይቱ ወደ ጥቁር ጭቃ ወደሚመስል ስትጠልቅ አያት ይላል አላህ ወንዙ ላይ ደረሰ ጫፍ ደርሶ ከደረሰ በኋላ ወንዙን ማለፍ አልቻለም ፀሐይዋን ግን ተመለከታት ስትገባያት ያድማሱ ጫፍ ላይ ተመለከታት ጥቁር ጭቃውስ ምትገባ ይመስል ነበር ምንጩዝ ከዛም ሰዎችን አገኘ አላህ መመሪያ ሰጥቶ አንተ ذو القرنين እነዚህ ሰዎች ላይ ምትፈልገውን እርምጃ ወሰዳለው እሱም ላመኑት ሊሸልም ላላመኑት ሊቀጣቸው ቃል ገብቶ ይሄን ቋጭቶ ወደ ምስራቅ ተጓዘ ወደ ፀሐይ መውጫ ተጓዘ ልብ በሉ ከደቡብ ወደ ምስራቅ የምድር ጫፍ ስንት ጉዞ እንዳረጉ ሰቡ ስንት ታሪክ እንዳደረገ ሰቡ ስንት ዳኝነት ስንት ጦርነት እንዳረገ ሰቡ ግን አላህ منه ذكرى ትንሹ ነው መነግራቸዋል ሰፊ ታሪክ ወደ ምስራቅም ሲደርስ ፀሐይ ስትወጣ አገኛት እሷም የወጣችባቸው ህዝቦች ልብስ የሌላቸው መጠለያ የሌላቸው ነበር ራቁትም የሚኖሩ ህዝቦች ከዛም ذو القرنين ጉዞውን ወደ ሰሜን በኩል ተንቀሳቀሰ ወደ ቱርክ ወደ አዘርባይጃን ወደ አርሜኒያ አካባቢ ተንቀሳቀሰ እዛም አካባቢ ሲደርስ ሰዎችን አገኘ لا يكادون يفقهون قولا ንግግርን የማይችሉ ቋንቋ ማያውቁ የበረሃ ሰዎችን አገኘ በተራሮቹ መሃል የሚኖሩ ሰዎችን አገኘ ቋንቋ አይችልም ብዙ አስተርጓሚዎች አሉ የሆነ ነገር ግን ሊነግሩት እንደፈለገ አቋን ባስተርጓሚ ጠየቃቸው ምንድነው ፍላጎታችሁ
ابن